አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ እህት ወንድሞቼ እንዴት ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ ረብል ዓለሚን ደህና ነኝ። እንዴት ናችሁ? እና በጣም ነው የማመሰግነው የምታበረታቱኝ። ጀዛችሁን አላህ ይክፈላችሁ እላችኋለሁ። ሀባይቢ አሁኑን ቪዲዮን በላይክ በሼር በሰብስክራይብ ጀምሮ ትላችኋለሁ። ኢንሻአላህ እስኪ አሚር ተሽሎታል አልሐምዱሊላህ። ከቤቲ ጋር ወደ የደረሱበት እስኪ አብረን እንከታተልላችኋለሁ። እየጠበቅኩኝ ያለሁት ከአሁን በኋላ ሰርጋችን ኒካችንን ነው። እኔና ሙባ እየጠበቅን ያለ ነው። አንቺ አሁን ከሙባ ጋር ልትቀርቢ ነው? እኔ አሁን በቃ ደግሞ እኮ ለአሚር ያለሽን ነገር ስናይ ያረቺ ልጅ ሙባን ዝም ብላ ነው እንዲ አብራ የሆነችው ፍቅር ምናምን ያላት ለአሚር እንዳይሆን ሲጀምር እናስባለን። ለዛ ነው ብቻ ግን ሙሉ እንትን ለማለት አሚርንም ብትጠሩት እንጠራዋለን። አሁን ቆይ እኔ ልጥራው አሚር አሁን ስለ ሁሉም ነገር እናመሰግናለን። ግን አይ በጣም ይቅርታል። እኔ ልረብሻችሁ ፈልጌ አይደለም፣ ግን ይሄ ማለት ያው ሚዲያ ላይ ያለ ነገር ስለሆነ ድብቅ ስላልሆነ ቀር አይላችሁም ብዬ ነው። ቤት አሁን ይኸውልህ በእሷም ሰውም እየፈረደ ነው። እኛ ጋር ምንድን መሰለህ ሴት ልጅ ትንሽ ነገር ስታጠፋ ሰው ያጋንባታል። የወንዱ ደግሞ ችግር የለውም ችት ቢያደርግ ዞሮ ቢመጣ ንዞ ነው እሱ። እና እስኪ ደግሞ ለእሱም ለመፍረድ ደግሞ ለሱም ለመፍረድ ደግሞ እንግዲህ ያው እንግዲህ መጣ። እሱን የምንጠይቀው ያ አሚር መጣ። ቤተሰቦች እዚህ ናቸው። ነሙቤ እና ቤቲ ሱመያ አሚሮ እንዴት ነህ? ሰላም አትላቸውም? ሰላም በላቸው እንጂ ሰላም ተባባሉ። ሰላም ተባባሉ። እኔ ነኝ የጠራኋቸው። ተሽሎሃል? በጣም ደስ ብሎኛል። አይ ደህና ነው። ከተሻለ በኋላ አልተገናኛችሁም አይደል? ኧረ ደህና ነው። ያው እንዴት አየሽው? ቤት አምሮበታል። አምሮበታል። ደስ ይላል። ደስ አላት። አምሮበታል። አሚር እንግዲህ ያው ያለውን ነገር እስካሁን በጫጫታ ስለነበር አሁን እንደ ትልልቅ ሰዎች መነጋገር ያለብን ነገር ሰውን ማወቅ የሚፈልገውን ነገር ነው ሁለቱን የጠራኋቸው። አንተም ደግሞ አሁን ስለተረጋጋህ ኖርማል። ለምን ሰው ከንዴት ሲወጣ ነው። በንዴት ላይ ሆኖ የሚናገረውን አያውቅም። ብዙ ነገር ልትናገር ትችላለህ፣ ግን በተረጋጋ ደግሞ ነገር ሲሆን ያለፈ ነገር ኖርማል ስለሆነ አሁን እሷን ለምን ተጣላችሁ ብዬ ነው የጠየኳት ማለት ነው። ስለአንተና ስለሷ የሰማኝ ነው። ለምን ከአሚር ከሙባ በምን በልጦ ነው? ለምን ሙባ ከአሚር ለምን በልጦ ነው? እስኪ አግኝ አማርኛ ጠፋብኝ። እሱ ሲያየው በሚለው ባጭሩ የጠየቅናት ነበር ያለውን ነገር እኛ ለመረዳት እና እሷ ያለውን ነገር ነግራናለች። ችግሩ ከአንተም ነው። አሚር የራስን ሀሳብ ደግሞ ስጠን እስኪ። ቤቲ ለምን አንተን ጥላ ሄደች ይመስልሃል? እስኪ አሁን እኮ ለመናገር ከበደኝ። ሙቤ ይውጣልህ እንዴ? ለምን እኔም እኮ መስማት አለብኝ። ግን እሱ መስማት ያለበት ነገር ነው። እኔም መስማት አለብኝ። ምናልባት ነፃ ሆኖ ማውራት ፈለገ አንተ ሳትኖር ስልሽ እኔ አላውቅም። አሁን የወደፊት ባሏ ነው እኮ እሱ። ስለዚህ አብሯት እውነት ለመናገር ከሆነ ሙባ በጣም አንተ የሆነ ነገር ሆን ስትባል እኔ እንደ ሙባ ሰው አላየሁም። ሀቅ እኔ እንደዛ አልሆንም። አሁን የኔ የምለው ሰው ፍቅረኛው ብትታመም አብሬ ልሮጥ ነው ደፋታለሁ። እኔ ወንድ ብሆን ማለት ነው። አድርግ እያልኩ አይደለም፣ ግን ጥሩ ልብ ነው ያለክ፣ እንዳትቀየር እሺ። እውነት ጥሩ ልብ ነው ያለክ። ስለዚህ አሚር ደግሞ አንተ እዚህ ጋር እሱን ሰውና ለቤቲ ለምን ቤቲ ከዚህ በኋላ ያው ከሙባ ደህና ሰው ነው፣ ከሱ ጋር ነው፣ ቤተሰቦቻችንን ሰርጋችን እየጠበቁ ነው፣ እሱም ማጣት አልፈልግም እያለች ነው። ሙቤ መርጫለሁ ብላለች። አንተም ደግሞ ቺት እንዳረክባት የተናገረችው ክሊር እንድታደርገው ፈልጋለሁ ማለት ማወቅ ስላለብኝ ማለት ነው። አሁን እኔ At IHG Hotels and Resorts, you can make every moment a celebration. Expect to be inspired or experience something unexpected. With IHG's 20 hotel brands, you can guest how you guest. ብቻ
ክሊር ማድረግ እፈልጋለሁ። እውነትም ጨርሰዋል ወይስ ምናምን የሚለውን ነገር አሁን ምን አልጨረስንም ብሎ ልትወጣ ነው? እንግዲህ አሚርና ቤቲ ወደ ቀድሞ ህይወታችሁ እንድትመለሱ እንፈልጋለን። ፍቅራችሁ እንድታሳዩ ግልጽ አርግ። አይ ማለት አይ አይደለም፣ ግልጽ አርግልን አሚር። ምንድን ነው ሙባንቶ ነው? ራስን አልተመቸውም። እዚህ ልታሽው ነው። ማውራት አልቻለም ልጁ። እሺ እኔ እንዴት ማወቅ እችላለሁ? አሁን ስለቻለ ደስ ይላል። ወይኔ ግን እምቤ መጣ። እምቤ ያሳዘነኝ ሙቤ። አንቺ ደግሞ በጣም ነው የምታዝነው። አይ መውጣት እውነት በዚህ ዘመን እንደዚህ አይነት እንዳለ እንደ አንቺ ቢኖር ነው እንግዲህ። በጣም የቤት አፍቃሪ ሙቤ አለ። በጣም አይነት አፍቃሪ አለ። ይወዳታል። በዛው ይድለኛል። ረጅም ሰዓት አፍቃሪ ነው የሚባለው እውነት ነው። አንቺ ለካ ይባላል እንዴ? እንጃ። እንደዚህ አይነት ተንከባካቢ ነው። ጥሩ ባል ስላላት ደስ ብሎኛል። ኦኬ ተንከባካባት ደስ ብሏል ነው ከፍቷል ነው እንጂ አይ ደስ ብሎኛል። ጥሩ በሰዓቱ ደስ ልንከባከባት አልቻልኩም። ፕሮቴክት ላደርጋት አልቻልኩም። ከጎኗ ልሆን አልቻልኩም ነበር። ሚንከባከባት ስላለ ደስ ብሎኛል። ጥሩ ነገር እመኝላታለሁ። ጥሩ ሰው ነች። ደግ ልባላት። እናንተም ድነሃል። ግን አሁን ምንም ቅር አይልህም ከሙቤ ጋር አብሮ ሲሆኑ? አዎ አንተ ጤነኛ ነህ። ግን አሁን ከሙቤ ጋር እሷ ስትሆን እንዴት ነው? ምንድን ነው አንተ አሁን የሚሰማ? ብትመለስልህ ምናምን እንዴት ነው? እድሉን ብታገኝ ደስ ይልሃል? አይ ከሙቤ ጋር መልካም እድል ነው የምትለው? ሀሳብህ እንዴት ነው? ለእኔና በሷ በነበረን ጊዜ ብዙ ስህተቶችን ሰርቻለሁ። ለምን ሰራህ ግን? ከራሴ ጋር ነው። ከእሷም ጋር ሆነ ከራስህ ጋር አልነበርክም እንዴ? ያው ሰዎች እኮ ስህተት ይሰራሉ። ሰው ስንባል የማይሳሳት የቆይና እንግዲህ ምን አልከም ባቂ ነገሮች ነው ነገር ጠምጣ ሰርታ ከራሴ ጋር ነው። ከእሷ በፊትስ? ከእሷ ጋር በነበርኩበት ሰዓት ከቤቲ ጋር ሆኜ በምን ፍቅረኛ በፊት ከእሷ በፊት አይደል ነበረችም? አልነበረችም። እኔ ጓደኛ ተዛምረችም ነው አሚር የእሷን ጓደኛ ለማስተካከል አስቤ ነበር። ለማን የእሷን ጓደኛ ረድቻት ነበር። እሷን አግዣት ነበር። በብር ደረጃ አግዣት ነበር። በጉልበት ደረጃ ሌላውንም ለምን ብዙ ነገር አድርግቼ ነበር። ለጓደኛዋ ማለት ነው። በቤት ጓደኛ። ከዛ በኋላ ግን ልጅቷ ሌላ ነገር አሰበች። እኔ ደግሞ አይሆንም አልኳት። ከዛ ከሆነ ጊዜ በኋላ እሷ የምትለይ ነው እሺ ብለው ልጅቷ የምትለይ መታዘዝ ጀመርክ አንተ ሳታስበው። ለልጅቷ ትሽላታለሁ። ከቤቲ ጋር ብዙ ነገር ቤቲ በድያታለሁ። በዛ ሰዓት አሚር ስማኝ አልቻታለሁ። ብዙ ነገር አድርግቻታለሁ። ምንም ነገር ብትል ቤቲ መበደልህን ታውቃለህ። ግን በጣም ጀምሬ ነበር ከልጅቷ ጋር በቃ ልጅቷ የምትለኝ ነው እሺ የምለው። ግን ውስጣችሁ ፍቅር አለ። በጣም ነው ተሳሳለ። አንቺ ስለ አሚር እኮ ስታወሪ ስለ አሚር ስለ አሚር ሳወራ ሳይሆን ስለ ራሴ ሳስብ ስላለፈው ነገር ስለተጎዳሁት ነገር ሳስብ ነው የሚከፋኝ እንጂ ስለ አሚር ሳስብ ለምን ይከፋኛል? ለምንም በይ ይመጣል ባለበት ሰላም ይሁን። እሱም ግን አሚር እኔ እናንተ በአንድ ስህተት ብቻ አይደለም የተለያየ ነው። እኔም አጥፍቼ ሊሆን ይችላል፣ አንተም አጥፍቼ ሊሆን ይችላል። ግን በጣም ብዙ ታምሼ ካለው በጣም ብዙ ጊዜ ለምኜክ ነበር። ብዙ እድሎችን ሰጥቼዋለሁ አለች። አጥፍቼ በሰዓቱ አልተጠቀምኩበት። ብዙ አስገዳጅ ነገሮችን ጠቅሳልኝ ነበር። ከቤተሰቦቿ ጋር ተማክራ እናቷም ጠይቃኝ ነበር። ግን እኔ ያንን አጋጣሚ ልጠቀሟቸው እናቷንም አስከፍቻታለሁ። የቤት እናት ማለት የኔ እናት ነች። ግን በሰዓቱ ከራሴ ጋር አልነበርኩም። አስከፍቻታለሁ። የቤቴን ምን ሽማግሌም ላክ ብዙ ነገሮችን ተባብለን ነበር። ሽማግሌም ላክ ብላኝ ነበር። ፈቃደኛ አልነበረም በጊዜው። መላክ አልፈልግም በቃ እንግዲህ ያው አሚርም ይቅርታ ጠይቆሻል። ሁሉም ነገር ገብቶኛል። አንቺም ደግሞ ሙባን ተወጀዋለሽ። በቃ እንግዲህ ይህን ይመስላል። ተመልካቾች
እሱም ጥፋት ነው። ስለዚህ በቃ ተቃቀፉና እንትን በለው በቃ ወንድም ከዚህም በኋላ መሆን ይቻላል። ተቃቀፉ።